ጤና ይስጥልኝ ውድ የዩቲዩብ አድማጭ ተመልካቾች፣ አዲስና ትኩስ መረጃዎች ደርሶኛል። ከዚህ እንደሚከተለው ይቀርባሉ። በቅድሚያም አርዕስቶችን እንሆ። በቀይ ባህር ላይ ከፍተኛ ውጥረት መንገሱን ዓለም አቀፍ የሚዲያ ተቋማት ዘገቡ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ከኢራን ጋር በገባቸው ጦርነት ላይ እጃቸውን ሊያስወጡ እንደሚችሉ ፍንጭ ሰጡ። ቀዳሚ ወዳደረግነው ጉዳይ ስናልፍ በቀይ ባህር ላይ ከፍተኛ ውጥረት መንገሱ ተሰማ። ኢራን በየመን እየተንቀሳቀሱ በሚገኙት ሁቲዎች ላይ ግፊት እያደረገች እንደሆነ ታውቋል። ይህ ግፊትም ታዲያ ሁቲዎች በቀይ ባህር የንግድ መርከቦች ላይ የሚያደርሱትን ጥቃት አጠናክረው እንዲቀጥሉ መሆኑ የተሰማው። ምክንያቱ ደግሞ የአሜሪካ በኢራን ላይ እየወሰደች ያለችውን ወታደራዊ እርምጃ አቅጣጫ ለማስቀየር እንደሆነ ታውቋል። የቀጠናውን የጂኦፖለቲክስ ሁኔታ የሚከታተሉ ተንታኞች እንደሚሉት ታዲያ ሁቲዎች በኢራን እየታገዙ የቀይ ባህር የንግድ እንቅስቃሴን እንደ ከዚህ ቀደሙ የሚያስተጓጉሉ ከሆነ ዓለም ከዚህ የከፋ የኢኮኖሚ ምስቅልቅል ውስጥ ሊገባ እንደሚችል ነው የተጠቆመው። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ኢራን ስምምነቱን ተቀበለችም አልተቀበለችም እጃቸውን ከጦርነቱ ሊያነሱ እንደሚችሉ ፍንጭ ሰጥተዋል። ዛሬ የተናገሩትን ነገ አይደግሙትም የሚባልላቸው ዶናልድ ጄ ትራምፕ አንድ ጊዜ በኢራን ያለው ስርዓት ፈርሷል፣ ከማን ጋር ነው የምንደራደረው፣ ሌላ ጊዜ ደግሞ ከኢራን ጋር አመርቅ የሚባል ውይይት እያደረግን ነው በማለት የሚታወቁት ፕሬዝዳንቱ አሁን ላይ ደግሞ ከጦርነቱ ገለል ልንል እንችላለን እያሉ ነው። በነገራችን ላይ ይህን ያሉት ጦርነቱ በ2-3 ሳምንታት ውስጥ እንጨርሰዋለን ባሉ ማግስት መሆኑን ልብ ይሏል። ኢራን በበኩሏ ወይ ፍንክች እያለች ትገኛለች። አሜሪካን ሰላም በረክክ እጅ መስጠት አይታሰብም እያለች ነው። አሁን ላይ በተሰማ መረጃ ደግሞ ኢራን የሆርሙዝ ሰርጥን መክፈቷና ለአሜሪካና ለእስራኤል ግን አሁንም ዝግ መሆኑን አሳውቃለች። ቴህራን የሆርሙዝ ወሽመጥን ሙሉ ለሙሉ በሚባል ደረጃ ዘግታው እንደነበር የሚታወስ ነው።